እኔ መጨረሻችሁ ማየት ናፍቀኝ። ሩታና ዳኒ እንግዲህ መጨረሻችሁ እንደማያምር መጨረሻችሁ በአብርሽና በብሩክ እጅ እንደሚጥላችሁ ተስፋ እናደርጋለን። ያው ያረግን መጀመሪያ ሆናችኋል በእነሱ እጅ መጣላችሁ ማለት ነው። ሰላማችሁ ይዝት ይበልልኝ የቻናሌ ቤተሰቦች። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ስታዩ ደግሞ ላይክ አድርጉ። በስደት ያላችሁ እህት ወንድሞቼ እግዚአብሔር ጠብቃችሁ ፈጣሪ በሰላም ያወጣችሁ አምላክ በሰላም ለሀገራችሁ ያብቃችሁ እያልኩኝ ቪዲዮውን ስታዩ ላይክ ያደረጋችሁ እንግዲህ ዛሬ ሩታና አብርሽ ለሩታና ዳኒ በአብርሽና በብሩክ እጅ ወድቀው እንደዛ ተዋረድ ጠላታችሁ ተሸማቀቁ ተዋረዱ። ይህን ነበረ ትላንትና ተው ሳቃችሁ በልክ አድርጉት። ይሄ ፍንጥር ያደረጋችሁ በልክ አድርጉት። የውሸት ሳቅ እየሳቃችሁ ነገ ትዋረዱበታላችሁ ብዬ ረግዳቸው ነበር። ያው እነሱ የኛን ምክር አይሰሙም በርግጥ ማለት ነውና ይሄም ዛሬ በአብርሽና በብሩክ እጅ ጣላቸው። በነገራችን ላይ ሁላችንም ብሩኬ ትክክለኛ ፋይል እንዳልሆነ ወይም ደግሞ አብርሽ አሳልፎ እንደማይሰጥ እያወቅን ነበር እኛም ቪዲዮ የሰራን እኛስማለን እኛ ሲመርብን ብለን ነው ማለት ነው። ሩታ በዚህ ልክ እንጠጥ ስትይ መጨረሻሽ አሁንም ቢሆን ለቅሶ ነው እየታየኝ ያለው ማለት ነው። ምክንያቱም የምታረጋቸው የምትመጭባቸው መንገድ በፍጹም ትክክል አይደለም። አንዳንዴ ሰው የሚያዝንበትን ነገር ትክክል አይደለም። መጨረሻችን ለቅሶ ነው የሚሆነው። እውነት ነው የምላችሁ። ምክንያቱም ትላንትና እንዴት ያቺ ሜሪ ከምትባለዋ ከፊንጣ ጋር መታ ማለት ነው እንዴት እንቦር እንደሚያረጋት እንዲሁም ደግሞ ብሩክና ዳኒ ባሉበት እንዴት እንደሚያረጋት እንደነበረ አይታችኋል። ስለዚህ የሰው ልጅ በልክ ካልሄደ መጠኑን ካላወቀ ከልክ በላይ አልፎ ጥጋብ ካለው መጨረሻው ደግሞ አውርዶ ወይ ሰዎች ላይ ይጥላቸዋል ወይ ከሰዎች ያወጣቸዋል። እና አንዳንዴ የመጣርበት ነገር ብናቅ ብዬ አስባለሁ። እንግዲህ ትላንትና አብርሽም ሆነ አንቺ ስትመጥ መራጭ ድሃ ነበራችሁ። ዛሬ እድሜ ለስደት እህት ወንድሞቻችን እምብር እያላችሁ ለእኛንም ክብር አሳጣችሁ ማለት ነው። እኛንም እያከበራችሁ አይደለም እንደፈለጋችሁ የተጨመላቃችሁ። እንግዲህ ይሄን እንደምታገኙት እንትን በዚህ እንደዚህ ያደርጋለሁ እያላችሁ ልባችሁን አሳብጣችሁ እንዴት እንደሚያረጋችሁ ያጣችሁ ሰዎች ናችሁ ማለት ነው። ስለዚህ እኔ አሁን ስለ አብርሽ ምንም ነገር አላወራም። አንድ ነገር እሱ በልኩ ይሄዳል። ቢያገኝም ቢያጣም በልኩ ይሄዳል። በልኩ ማትሄዱት እንግዲህ ትንሽ ሲያገኝ የሚያሳጣው ነገር የሚያሳጣቸው ሰዎች አሉ። ምክንያቱም አይተው የማያውቁት ነገር ስለሚያዩ በቃ እንዴት እንደሆነ እንደሚያረጋቸው በሰው ላይ ሰው ያለ አይመስላቸው። ፈጣሪያቸው አይፈሩ። ፈጣሪያቸው እንደማትፈሩ የዛሬ 2 ዓመት በጾም ደግሳችሁ ጨፍራችሁ እንዴት እንደሚያረጋችሁ አያችሁ። የሰው ልጅ ጅማሬው ካላማረ መጨረሻው አያምርም። እዛኔ ሁላችንም ስናለቅስ ነበር። አሁንም በጾም ሰው ጸሎት በሚያረግበት ሰዓት ከእግዚአብሔር ጋራ በሚገናኝበት ሰዓት በጾም በጸሎት ሰዓት እናንተ ሁሉ ጊዜ የምትሽከረከሩ ስለ ገንዘብ ስለ ምናምን ተያችሁ ነው ማለት ነው። እሱን አይመለከተንም። ኃጢያታችሁ ራሳችሁ ተጠየቁበት። የዛሬ 2 ዓመትም እንግዲህ ይሄው ሰርጋችሁ መጨረሻም አላማረም። ምክንያቱም እግዚአብሔር የከበረበት አልነበረማ። እግዚአብሔር ያከበራችሁበት አልነበረም። በራሳችሁ ፊና አለን ብላችሁ እንግዲህ የብር ተገዢ ሆናችሁ ያው ፈጣሪም 2 ምርጫ ሰጥቶናል። ለብር የሚገዛና ለጌታው ለእግዚአብሔር የሚገዛ። ስለዚህ እናንተ የብር የምትገዙ ስለሆነ ሰው በጾም በጸሎት ጊዜ እግዚአብሔርን በሚያስብበት ጊዜ እናንተ 10 ዱባይ ምናምን ያላችሁ በጾም ቁርጣችሁ ቅርጥም አድርጋችሁ ስትበሉ መጨረሻችሁ ያላማረ ለምን እንደሆነ ታውቃላችሁ?
እግዚአብሔር አልከበረበትም በትዳራችሁ። እግዚአብሔር ጣልቃ አልገባበትም ነበር እና አሁንም በልክ ኑሩ። አሁንም ልካችሁን እወቁ። ስለዚህ በዚህም ልክ እምቡር አትበሉ። ትላንትና ስጨፍሩ ስዘሉ ወጣ ወረት ስትሉ ይኸው ዛሬ ደግሞ በአብርሽና በብሩክ እጅ ጣላችሁ። ወይኔ እንዴት እንዳሳቁኝ፣ እንዴት እንዳላገጡባቸው፣ እንዴት እንዳሾፉባቸው። ለዚህ ነው ወይ ያገኛለሁ። ዳኒ ደግሞ ዝም ብሎ ጉረኛ ታውቃላችሁ። ዝም ብሎ አንድ የሩታ ይሄ በብር ተገዝቶ የመጣ ወንድም ነኝ ባይ አንድ ቀጫጫው ልጅ ማለት ነው። ስሙን ራሱ በደንብ አላያዝኩትም። እሱ ራሱ ልክ እንደ ዳኒ ጉረኛ ነገር ነበረ። በቃ ምንም ነገር ሴታ ሴት የሆነ አረ ሴትማ ጎበዝ ናት። የምን ሴት ከወንድ ጋር ወዳድራለሁ እንዴ? ዱርዬ የሆነ ማያረገው ነገር እንደዚህ ያደርጋለሁ ወዮላችሁ እያለ ዝም ብሎ ጉራው ይነፋ ነበር ማለት ነው። ዳኒ እንደዛ ብጤ ነው። ዝም ብሎ ጉራ ነው እንጂ ምንም አቅምም እውቀትም የለውም ማለት ነው። ስለዚህ እንግዲህ በአቅማችሁ ኑሩ። ይኸው መጨረሻችሁ ገና ትወድቃላችሁ፣ ገና ታልቅሳላችሁ። እንግዲህ ምን ያህል እርር እንደሚያደርጓቸው እኔ እና አብርሽ በጣም ነው እነሱ እየተዝናኑባቸው፣ እነዛ ደግሞ እርር ድብን ነው የሚሉት ማለት ነውና ያስታውቃል እኮ ፌክ የሚሰራና ከውስጡ የሚናደድ ሰው በጣም ያስታውቃል። እኔ ትላንትና ማለት ነው ብሩኬ እንደው የውሸት ምናምን መሆኑ ማለት ነው በቃ አነጋገሩ በሐሳብ ነበረ ብን ብሎ የሚጠፋው እነሱ ሲያወሩ ማለት ነውና ይሄን ነገር እንዳላረገ በጣም እንትን ብዬበት ነበረ ማለት ነው። ግን ያው እነሱም ስለሚሰሩት እኛም ለምን አንሰራውም ብለን ነው ማለት ነው። ስለዚህ እነ ዳኒና እነ ሩታ አርፋችሁ ተቀመጡ። ይሄው አቅማችሁ ይሄ ነው። ነገም ደግሞ ሌላ መዘዝ ብታመጡ ሌላ የበለጠ መዘዝ ነው የሚመጣባችሁ ማለት ነውና የምታረጉት ነገር በአቅም በደረጃ ይሁን። ዝም ብላችሁ የሆነ ነገር ስለተመቻችሁ ብቻ ሰው ላይ ይፈርዳለሁ፣ ሰው ላይ እንቦርላለሁ ማለት የለባችሁም። ሩታ ለማንም ክብር የለሽም፣ ለተመልካች ክብር የለሽም፣ ለአብርሽ ቤተሰብ ክብር የለሽም። ያ ሁሉ ካንቺ ጋር ሲታገሉ የነበረ ከወንድሙ እስከ እህቱ ማለት ነው፣ ከአባቱ እስከ ወንድሙ ድረስ ላንቺ ሲታገሉ የነበረው ትላንትና በምን አይነት ደረጃ ብዙዬን ስታናግረት አጠገብሽ ያላከበረው ኦዲየንሶችን ታከብሪያለሽ የሚል እምነትም የለንም ማለት ነው። ስለዚህ በቃ ልጅሽን ማሳደግ ከፈለግሽ ትንሽ ረጋቢ እሺ። በዚህ ደረጃ እንቡር አትበይ ማለት ነው። ደግሞ አንቺ የልጅ እናት ነሽ አይደል? 10ን የምጠሽ በዚህ ወጣ በዚህ ገባ አትበይ። ሰው ራሱን ሲያስከብር ነው የሚከበረው ማለት ነው። ስለዚህ ውድ ቤተሰቦቻችን እንግዲህ እና አብርሽ አንጀት ማቃጠል ሆነዋል ስራቸው ማለት ነው። የሚመጣው ነገር እናያለን። ለማንኛውም ውድ ቤተሰቦቼ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምናገኛችሁ በስደት ያላችሁ እህት ወንድሞቼ ፈጣሪ አምላክ ይጠብቃችሁ። በሰላም ያወጣችሁ አምላክ በሰላም ለሀገራችሁ ያብቃችሁ። ሰላማችሁ ብዝት ይበልልኝ ባይ